ጥሩ የሆነ ስሜት እንዳይሰማችሁ ወይም ደግሞ በራስ የመተማመን ስሜታችሁ እንዲቀንስ ያደረገ ያለፈ የህይወታችሁ ምዕራፍ ሊኖር ይችላል እና እናንተ በሰዓቱ በዛ ጉዳይ ላይ እርምጃ ወስዳችሁ አልፋችሁ ጥላችሁት የሄዳችሁ ታሪካችሁ ነበር። ነገር ግን ከዛ ክስተት ጋር የተያያዙ ተሞክሮች አሁን ላይ ተመልሰው ወደ እናንተ ህይወት የመምጣት ነገሮች አሉ። ይሄ የሚያመለክተው ደግሞ እናንተ ሙሉ ለሙሉ በዛ ጉዳይ ላይ ያሉ ስሜታዊ ሊያደርጉ የሚችሉ ነገሮችን ሙሉ ለሙሉ እንዳልቋጫችኋቸው የሚያመለክቱ ነገሮች ናቸው። ስለዚህ እናንተ አሁን ላይ በድጋሚ እርምጃ እንድትወስዱ ሁለተኛ እድል እንደተሰጣችሁ አድርጋችሁ መሳልና ከዚህ በኋላ ተመልሶ እንዳይመጣ ለአንዴና ለመጨረሻ ጊዜ ለመቋጨት የሚያስችል አቅም እንዳላችሁ በዚህ ሰዓት መዘንጋት የሌለባችሁ ጊዜ ነው የሚሆነው። ስለዚህ በዚህ ጉዳይ ላይ ለአንዳንዶቻችሁ ምናልባት ከገንዘብ ጋር የተያዙ መልካም እድሎችን የያዘ ግንኙነት ሊሆን ይችላል። ስለዚህ ሁኔታዎችን በተለይ በዚህ ጉዳይ ላይ ምቹ ከመሆናቸው የተነሳ ሙሉ ለሙሉ ለመቋጨት ብትሞክሩ ስኬታማ የመሆን እድላችሁ በጣም ከፍተኛ ነው የሚሆነው። ስለዚህ ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ ወስዳችሁ ለማለፍ ጥረት ብታደርጉ የተሻለ ይሆናል ማለት ነው።